ሃይ እንዴት አደራችሁ? አለሁ እኔ ደህና ነኝ። ማታውቁኝ ኤደን እባላለሁ። የምኖረው ዱባይ ነው። ስራዬ የመዳም ቤት ስራ ነው። ይሄ ዩቲዩብ አዲስ ነው እና ሁላችሁም ሰብስክራይብ አድርጉ። ዛሬ ደግሞ የተወሰነ አብረን እንውላለን። አሁን ገና መነሳቴ ነው። ከጠዋቱ 3 ሰዓት ምናምን ነው። አብረን እንውላለን። ተነስቻለሁ። ጸሎት አደረስኩ። አላሳየዋችሁም እሱን። አሁን ደግሞ አይዶን ይታያችሁ መጽሐፍ ቅዱስ እያነበብኩ ነው። ሁሌ በየቀኑ 2 ምዕራፍ ጠዋት አነባለሁ እና ይሄ ጸሎት አድርሼ ወዲያው ነው ማነበው ከመኝታዬ ሳልወርድ። ለበኋላ ምናምን ብዬ ከቀጠርኩኝ ላላደርገው እችላለሁ። ተዘናግቼ ለዛ ስል እዚሁ የፈጠነ ነው የምናነበው። ያው ብዙም እውቀቱ ባይኖረኝም ግን እኔ አሁን ሁሌ ስለማደርገው በጣም መረጋጋት ደስ የሚል ቀን ነው ማሳልፈው። መጽሐፍ ቅዱስ አንብቤ ትንሽም ቢሆን የእግዚአብሔርን ቃል እንትን ብዬ ስራ ስጀምርና ብትሞክሩት ቆንጆ ነው። አሁን ጨረስኩ። ጸሎቴንም መጽሐፍ ቅዱሴንም አንብቤ ጨርሻለሁ። ወደ መታጠብ ነው የምንሄደው። እዚህ ጋር እንግዲህ እየታጠብኩ ነው። ከፊታችሁ በፊት ነው መቦርሹት ወይስ ፊታችሁን ከታጠባችሁ በኋላ ቢሆን የሚመከረው? ግን ጥርሳችሁን ቦርሻችሁ ፊታችሁን መታጠብ። ምክንያቱም ፊታችሁን ከታጠባችሁ ኦልሬዲ ፊታችሁ ንጹህ ሆናል። እዛ ላይ ጥርስ ብሩሽ ሲመጣ ይሄ አሁን አንዳንድ ሰው ፊቱ ዳር ከንፈሩ ጎንና ጎን ላይ እንደ መጥቆር እንደ ማሳከክ ነገር ይኖራልና ያ መጀመሪያ ፊት ታጥቦ ጥርስ ሲቦርሽ ነውና ቦርሻችሁ ታጠቡ። አዲስ ዩቲዩብ ቻናል ስለሆነ ሁላችሁም ሰብስክራይብ አድርጉኝ፣ አበረታቱኝ። ምን አይነት ቪዲዮ በሰራ ደግሞ አሪፍ እንደሆነ ንገሩኝ። ያው ቪዲዮን ጨርሼ አልሰራሁትም፣ ምክንያቱም ስራ ታዘዝኩኝና ስራ ልሰራ ልሄድ ነው ማለት ነው። ከዛ በፊት ፖስት አድርጌ ልሄድ ብዬ ነው። ያ አበረታቱኝ፣ ሰብስክራይብ ማድረግ እንዳትረሱ። በቅርቡ ደግሞ አዳዲስ ቪዲዮዎች ይዤ እመጣለሁ። አይ ሆፕ ጥሩ ነገር ልታገኙ እንደምትችሉ ከኔ ሞክራለሁ። ያው ከስራዬ ጎን ለጎን ነው ዩቲዩብን መስራት ያሰብኩትና ያ ደግሞ ማድረግ የምችለው በእናንተ እገዛ በእናንተ ከኔ ጎን መሆን ነውና ያንን እንዳትረሱ። እህታችሁን አግዙኝ ማለት ፈልጋለሁ። በጣም አመሰግናለሁ። መልካም ቀን ይሁንላችሁ። አደራ እምላችሁ ሰብስክራይብ ማድረጉን ነውና እሱን ነገር እንዳትዘናጉ እስካሁን ካላደረጋችሁ። እና በሌላ ቪዲዮ መለሳለሁ። ስራ ስለታዘዝኩ ወደ